አሁን የገባባቸው ፖለቲካዊና ወታደራዊ ምስቅልቅሎች ሊያድኑት የሚችሉ ሀገራዊ ቅቡልነቱን እንዳለውም ደግሞ ቅቡልነት ያለው ህዝባዊ መንግስትን ህጋዊና ቅቡልነት ያለው መንግስትን ለማጽናት የሚያስችሉ ሁኔታዎች ሀገሪቱ ውስጥ አሉ ብሎ ለመናገር የሚያስደፍር አይደለም ያለው ሁኔታ። በየአቅጣጫው አዲስ ነገር ቢፈጠር አዲስ ፈንድቶ የሚያድረው ጦርነት ነው፣ ቀውስ ነው። ክልሎች ለምሳሌ ዛሬ ከደራሼ ሲወጣ ነበር መከላከያው፣ ከቄለም ወለጋ ሲወጣ ነበር የነበረው። በየአካባቢው የኃይል መሳሳት ገጥሞታል እያሉ ነው ያሉት ክልሎች። በተለያየ አካባቢ ላይ ከባድ የሆነ ተጋላጭነት እንዳለ ትመለከታለህ። አንሙት ያንን በሚሊሻ ለመተካት ነው ከባድ ርብርብ እየተደረገ ያለው። አት ሴም ታይም ደግሞ ዋና ዋና የሚባሉት ከባድ የቀውስ ቀጠና የሆኑ ሰፊ ጦርነት ያለባቸው አስቀድመው የነበሩ ክልሎች ራሳቸውን ተከላከሉ ተብለው ራሳቸውን ግን በምን ማጅክ መከላከል እንደሚችሉ አያውቁም። ሪሶርሱ የላቸው፣ አቅሙ የላቸው፣ ቅቡልነቱ የላቸው፣ መዋቅሩ የላቸው። ማንሙት እንዴት አድርገው በዚህ አይነት ሁኔታ ውስጥ ራሳቸውን ሊያድኑ ሊከላከሉ እንደሚችሉ የክልል መዋቅሮች ማለት አሁን እኔ ብአዴን አንደኛ ፐርፐዙ አይገባኝም ከዚህ በኋላ ለምን እንደሚቀጥል፣ ሁለተኛ ራስን ተከላከል ራሱ ቢባል ለምን ፐርፐዝ ነው ራሱን የሚከላከለው የሚለው ነገር ያስገርመኛል። ለምሳሌ ምን ለመሆን ነው ራሱን የሚከላከለው? አያስተዳድርም ክልሉን ለማስተዳደርና ራሱን መንግስታዊ መዋቅሩን ለመጠበቅ ቢሆን ራሱ የሚከላከለው አዎ። ማንን ለመከላከል ምን ሊያደርግ ነው ራሱን የሚከላከለው? ጥቅሙ ምንድን ነው የሚለውም ነገር አይገባኝም። ለዚህም ይመስለኛል አይ ቲንክ የተፈረደበት ጥለውትም የወጡት ለዚህ ይመስለኛል። ኦፍኮርስ አሁንም እኮ አማራ ክልል ሰፊ ኃይል አለ፣ አንሙት። ጥለውት የወጡት የሚለው ነገር ትክክለኛውን ፒክቸር አይሰጥም። ሰፊ መከላከያ አቅም አለ፣ ግን ደግሞ ከባድ ተጋላጭነትን መፈጠሩን ሚሊሻና አድማ ብተናው በራሱ ቆሞ መዋጋት የማይችልበት ደረጃ ላይ መደረሱን በግልጽ ማስቀመጥ ያስፈልጋል የሚል ነገር ነው ያለኝ። እዚህ ላይ የምትጨምራቸው ነገሮች ካሉ ትንሽ ደቂቃዎች ልስጥህና ወደ ሌላኛው ጉዳያችን እንለፍ። ልክ ነው። ምናልባት እንግዲህ ከዚህ ሁሉ ሁኔታ አኳያ ነው ያለፈው ጊዜ ትምህርት ሆኖን የአማራ ባለሀብት፣ የአማራ አርቲስት፣ የአማራ አክቲቪስት፣ የአማራ ሚሊሻ አድማ ብተና ምናምን የሚባለው እንዲህ ከዚህ በላይ እንዴት መጫወቻ ማለት አይበቃም ወይ? ስንቴ መጫወቻ እንሆናለን ነው። ስለዚህ ልትሰለፍ አይገባም ነው፣ እናወግዛለን ነው። ከተሰለፍክም ለራስ ዓላማ ለራስ ኮስ ተሰለፍን። ጥሩ እድል ተፈጥሮ አማራው ኤግዛክትሊ አማራው አሁን ከራሱ ጉዳይ ውጪ የሚያደርገው የትኛውም አይነት አሰላለፍ ወይም ሌላ ድጋፍ በለው ምናምን ተቀጥያነት ትርጉም አልባ በቃ ምንም ዋጋ የለውም። እዚህ ጋር አንድ ፋኖ እየጠየቀችን ነበር። ልቤ ማሞቅ የፋኖ ዜና የላችሁም ወይ ነው የምትለው። ፋኖ በጣም በየቀኑ ዜና አለ። ሌላው እንዳይተባበር እንዳይገባ ስንናገር ካገዛዙ መውጣት ያለበትም እንዲወጣ ፍላጎት አለን። ብርሃኑ በነገራችን ላይ በዚህ አጋጣሚ ብርሃኑ እንደ ሁሉ ጊዜው እጅግ በጣም እናከብራለን፣ እንወዳለን። ሌሎቻችሁም በተመሳሳይ እንዳይገቡ ብቻ ሳይሆን የገቡ እንዲወጡም እንፈልጋለን። አገዛዙ ሰራዊት ውስጥ ያለ ፋኖ በዚህ አጋጣሚ ምንድነው በአገዛዙ ውስጥ ያለ ሰራዊት ጀነራል፣ መስመራዊ መኮንን፣ ወታደር አሁን ነው አጋጣሚ። በዚህ አጋጣሚ ምናልባት ወደ ሌላ ጦርነት ከገባ ይሄንን አጋጣሚ መጠቀም ይገባል። ሚሊሻ አድማ ብተና በዚህ አጋጣሚ ነው ፋኖን መከላከል። ማን ያስቆማል? ስለዚህ ፋኖ ማለት ጠየቀችው ጥያቄ ዛሬ በጣም በርካታ ዜናዎች ናቸው ያሉት። ጥቂት ነገር ልጠቁምሽና ወደ ጉዳያችን እንገባለን። ቴዎድሮስ 102ኛ ኮርን 13 የመከላከያ አባላት ዛሬ 13 የመከላከያ አባላት 10 የአድማ ብተና አባላት በድምሩ 23 ታጣቂዎች አፋብንን ተቀላቅለዋል። 102ኛ ኮር 22ኛ ክፍለ ጦር ማለት በሰዓትና በቀን ውስጥ እንግዲህ በጣም በርካታ ኃይል ነው እየገባ ያለው። እሱም በየቀኑ ስማቸውን አትጥሩ ስላሉ አንጠራቸው። እንደገና ያገዛዙ የ35ኛ ክፍለ ጦር ቃኝ አባላት ከብልጽግና ሰራዊት በመክዳት ፋኖን ተቀላቅለዋል። በተጨማሪ ዛሬ የምህረት አዋጁን የተቀበሉ ያገዛዙ የአድማ ብተና አባላት
ከጠላት ካምፕ በመኮብለል 105ኛ ኮር 55ኛ ክፍለ ጦር ፋኖን ተቀላቅለዋል። ስም ዝርዝራቸው አለ። ረዳት ሳጅን ሀብቴ፣ ኮንስታብል ወርቅዬ፣ ኮንስታብል ሰይድ። የአባት ስም አልጠራም። 105ኛ ኮር 55ኛ ክፍለ ጦር የገቡ ናቸው። ተመሳሳይ ከአገዛዙ በቋሪት ወረዳ የመሸገው 76ኛ ክፍለ ጦር አባላት የነበሩ 3 ሚሊሻዎች እንዳላማው የቻለና ስሜነ ፋኖን ተቀላቅለዋል። ይሄ በየለቱ ያለ መረጃ ነው። የሰሜን አማራ ቀጠና፣ ምስራቅ አማራ ቀጠና፣ ደቡብ አማራ ቀጠና ተመሳሳይ መረጃዎች አሉ። አውደ ውጊያዎችም በተመሳሳይ አሉ። በአውደ ውጊያ የተማረከ የተገደለ ለምሳሌ ዛሬ ጎንደር ቀጠና ላይ በጣም ጉድ ነው የነበረው። 206ኛ ክፍ ያለው ደሴ ኮር ታላቅ ጀብድ ፈጽሞ ነው የዋለው። በመሳሪያ አንድ ብሬል፣ አንድ M14፣ 15 ክላሽንኮቭ ምናምን መያዙ ብቻ አይደለም። በአውደ ውጊያው ከ20 በላይ ክላሽንኮቭ፣ በርካታ ዲሽቃና ክላሽ ተተኳሽ፣ 10 የሚሊሻና ፖሊስ ምርኮ፣ ከ35 በላይ ሙት፣ 55 ቁስለኛ ዛሬ የሆነ ነው። ይሄ የየለት ተግባር ነው። ፋኖ ጉዳዩ ላይ ነው ያለው። ፋኖ ማድረግ ያለበትን ስራ እየሰራ ነው። የመልሶ ማደራጀት፣ የግምገማ፣ የህዝባዊ ውይይት፣ የአውደ ውጊያ፣ የምህረት አዋጁን ተከትሎ የሚመጡትን ምርኮኞች የመቀበል የማስተናገድ፣ የአስተዳደር የመዋቅር ስራ ግምገማና ስራዎች በሙሉ በየቀኑ የቀጠሉ አለ። በየዕለቱ የሚደረጉ ዝግጅቶች አሉ እንዳልከው በርካታ ወታደራዊ ዝግጅቶች እና ስምሪቶች፣ የኃይል ቅንጅቶች የሚደረጉበት በጣም ወሳኝ ክሪቲካል ታይም ነው ያለን። እነዚህ ስራዎች የሚሰሩበትም ስራ ነው፣ ሰዓት ላይ ነው ያለነው ለማለት ነው። አንሙት የተወሰነ ነገር የማርቲን ፕሎትን አርቲክል ትንሽ ላንሳ፣ አንሙት ትንሽ ሀሳቦችን ላጋራ። ስለ ጦርነቱ ያነሳው ምናልባት ስልኮችም ካሉ ሀሳብ የሚሰጡ ሰዎችም ካሉ ስልኮችን እንቀበላለን። ስልኮችን አድማጭ ተመልካቾቻችን የተወሰኑ ስልኮችን እንቀበላለን። ከዛ በፊት ግን ይሄንን በተለይ በአማራና በኤርትራ ኃይሎች መካከል ሁለት ነገሮችን ላስቀ አንደኛ እነዚህ ሃይፖቴቲካል ናቸው። እነዚህ ትንተናዎች አንደኛ በአማራና በኤርትራ መካከል ወይንም በአማራና በትግራይ ኃይሎች መካከል አሉ የሚባሉ ግንኙነቶችን በተመለከተ የሚወጡ አገዛዙ በስፋት የሚያነሳቸው ክሶች አሉ። በአማራ ኃይሎች መካከል የአማራ ትግል በተመለከተ ኮንሲስተንትሊ የአማራ ኃይል አቋሙን ግልጽ አድርጓል። ከሌሎች ኃይሎች ጋር የሚደረጉ ትብብሮች አስፈላጊ መሆናቸውን፣ መርህን መሰረት ያደረጉ ትብብሮች እንደሚያስፈልጉ በተደጋጋሚ ተናግሯል። ኢትዮጵያም በቀጠናው ላይ ያሉ ኃይሎች ሁሉ በአማራ ሕዝብ ላይ የታወጀውን ጥፋት እና በኢትዮጵያ ላይ የመጣውን መከራና ጥፋት ለመታደግ በሚደረገው ተጋድሎ እያንዳንዱ ኃይል የኃይል ትብብር እንዲኖር መርህን መሰረት ያደረጉ ትብብሮች እንዲኖሩ ጥሪ ይቀርባል በተደጋጋሚ ማለት ነው። ከዚህ አንጻር የህልውና አደጋ የተጋረጠባቸው አካላት ሁሉ ትብብር ማድረግ አለባቸው። ምክንያቱም ህዝባቸው ላይ፣ ማንነታቸው ላይ፣ ሉዓላዊነታቸው ላይ የመጣ ጥቃት አለ። በዚህም ረገድ የኤርትራ መንግስት በአማራ ክልል እየተደረገ ያለው ጥፋት፣ በትግራይ ላይ የሚደረገው ጥፋት፣ በሌሎችም አካባቢዎች ላይ የሚደረገው ጥፋት የኤርትራ መንግስትንም በቀጥታ በአንድም በሌላም መንገድ ኢምፕሊኬት ያደረገ ነው። በሌላ አገላለጽ የአማራ ክልሉም ጦርነት በአገዛዙ እይታ ከኤርትራ ጋር የሚደረግ ጦርነት ነው። የአማራ ክልሉም የኦሮሚያ ክልልም ሌሎች በትግራይም የሚደረጉት ሌሎች አካባቢዎች የሚደረጉ ጦርነቶች ከኤርትራና ከሌሎች ኃይሎች ጋር የሚደረግ ጦርነት ነው በሚል በአገዛዙ በተደጋጋሚ ፎርስፉል አሰርሽን ይደረግበታል። በኃይል ይሄ ጦርነት የኤርትራ ጦርነት እንደሆነ ተደርጎ በህዝብ ዘንድ እንዲረዳው ህዝብ ለማድረግ አገዛዙ ሌት ተቀን ይሰራል። በዚህም በቀጥታ ከኤርትራ ጋር የባትል ሲቀረው ጦርነትን እያካሄደ ይገኛል። በተለይ ደግሞ የዚህ የስነልቦና ጦርነት እና የዲስከርሲቭ ዋር የቃላት ጦርነት እና በሁሉም መንገድ የዲፕሎማሲ